ሰላም ሰላም፣ ጤና ይስጥልኝ ውድ ኢትዮጵያውያን፣ መልካም አዲስ ቀን። ባለፈው የስጋ ኃይሏ ነፍስ ናት በሚል ርዕስና ተፈጥሮን ማዘዝ እንችላለን በሚል ርዕስ ሁለት ተከታታይ ቪዲዮዎችን ሰርቼላችሁ ነበር። ዛሬ ደግሞ የነፍስን ኃይልና ክብር በሚገልጥ መንገድ በግጥም መልኩ ወደ እናንተ ይዤላችሁ መጥቻለሁኝ። ታዲያ ቪዲዮውን ሰብስክራይብ በማድረግ ይጀምሩ። ደጋግሜ ስለ ነፍስ የማወራበት ምክንያት መንፈሳዊ ኪሳራ ውስጥ እንዳለን ስለሚሰማኝ ነው። እግዚአብሔር ከተማን ካልጠበቀ ጠባቂዎች እንዲሁ ይለፋሉ ተብሎ ተጽፏል። በዛሬው ቪዲዮ ደግሞ ሁላችንም እንደምናውቀው በከባድ አዚም ውስጥ ነው ያለነው። ባርነት ተስማምቶን እስኪ ጨርሰን እየጠበቅን ነው። መንፈሳዊ ትጥቃችንን ካልታጠቅን በስተቀር በውሸት እንቅልፍ ውስጥ እንዳለን እንደተኛን ልንወሰድ ነው። የነፍሳችንን ዓይን የተፈጠረችበትን ዓላማ አጥርታ እንድታይ ካልበረታን በስተቀር ከባድ ነው። የሕይወትን እስትንፋስ ፈጣሪ ከራሱ እስትንፋስ ሲያካፍለን ያ እስትንፋስ ደግሞ ማድረግንም መፈጸምንም የሚችል ኃይል ነው። ውድ ቤተሰቦቼ እባካችሁ ወደ ነፍሳችን ኃይል እንመለስ። ፍርሃት እግዚአብሔርን ባለማመን የሚመጣ የነፍስ ካንሰር ነው። ግጥም ለነፍስ የሚጠቅም። የግጥሜ ርዕስ አቤት አዚም የሚል ነው። አቤት አዚም ሳንሞት ሞትን የመረጥን በኮሽታ ምንደነግጥ ባርነትን የወለድን ሁሉም ያውቃል ጥቅሱን መጥቀስ በመናገር የቃሉን ኃይል ሳያዋህድ ከነፍሱ ጋር ሳያጣምር ቀን ሳለ ሳይጨልም አሁኑኑ እንንቃ። ዓለም ቸኩላለች ልትቆጥርክ እንደቃ። በጥልቅ እንቅልፍ ሆነን ፈጣሪን ብንረሳ ዓለም ልትሰጠን ነው ስቃይና አበሳ። ንቃ ንቂ እንንቃ ተነሱ ለጸሎት ሊያቆምክ ነውና በገሃነም ችሎት። ሕሊናህን አንጻ ስርዓቱን ቀይረው ሀገር ሰማይ ነው ፈጣሪ በሰራው። ስፍራ ሰማያዊ ያማረ ቤት አለህ ምድር ላይ መቅረትን እንዴት ትመኛለህ? ሞትም በረከት ነው መሄጃ ሰማይ ብትፈራው ባትፈራው አይቀርም ሊለይ። ይልቅ ሁለት ሞት እንዳይሆን ይብራ አይናችን ዘርግታለችና ዓለም ስራቷን። ይበቃል ያስጠላል የዓለም ምኞት ሊለይክ ነውና ከዘላለም ቤት። በርታ በርቺ እንትጋ እንቸኩል ለጽድቅ ጊዜው ደርሷልና ምድርን ልንለቅ። ተነስ ዘራፍ ብለ ውጣ አልልህም የነፍስህን ኃይሏን ጭራሽ አላወቅክም። ዓለም ትወዳለች ጭፈራና ዋይታ ልታዘናጋክ ነው ካልቀየርክ እይታ። ውዳሴ መጥፎ ነው ካለክ ደስ ደስ ክብሩን ካልመለስከው ለሰጠ ሞገስ። ፈጣሪ ሰጥቶናል ዜማና ግጥም በጭራሽ አይደለም ልንዘፍን ላለም። ድምፅ አለው ይዘምር በተሰጠው ዜማ ቀጣይ ነው በሰማይ ካወቅንበትማ። ድምፅ አለው ይዘምር በተሰጠው ዜማ ቀጣይ ነው በሰማይ ካወቅንበትማ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።